በዚህ የሥራና የምርት ጊዜ ግን እዚህ በረሃ ውስጥ ምን ትሰራለህ? አንዳንድ ነገሮችን ማብራራት ይከብዳል ጌታው። ወዳጄ ምን ሆነ ነው? ንገረኝ፣ ሲያወሩት ይቀላል። እሺ ካልክ ይሄውልህ ዛሬ ጠዋት ተነስቼ ግብርና በብድር የሰጠንን ነጯን ላም እያለብኩ ነበር። አንድ ዕቃ እንደሞላው ግራ እግሯን አንስታ የታለበውን በሙሉ ደፋችሁ። እሺ ግን እኮ ይሄ ከቤት ወጥተህ እንድትሰልል አያደርግህም። አንዳንድ ነገሮችን ማብራራት ይከብዳል። እሺ ከዛስ ምን ተፈጠረ? ከዛ ያው ግራ እግሯን ከአንዱ ቋሚ ጋር አሰርኩት። ከዛማ ድጋሜ ተቀምጬ ማለብ ጀመርኩ። በሌላ ዕቃ ሞልቼ እንደጨረስኩ ቀኝ እግሯን አንስታ ድጋሜ የሞላሁትን ወተት ደፋችሁ። እንዴ በድጋሚ? አንዳንድ ነገሮች ማብራራት ይከብዳሉ ጌታው። ከዛስ ምን አረክ? ያው ከዛ በጣም ተማርሬ ቀኝ እግሯን ከሌላ ቋሚ ጋር አሰሬ ማለብ ጀመርኩ። የሚያሳዝነው ይቺ የተረገመች ላም ይሄኛውም በጥንቃቄ እንደጨረስኩ በጭራዋ ደፋችሁ። ያሳዝናል በእውነቱ። አንዳንድ ነገሮች ማብራራት ይከብዳሉ ጌታው። ከዛስ ቆይ መጨረሻውን ንገረኛ። ከዛማ ሌላ ገመድ ፈልጌ ስላጣው ቀበቶዬን ፈታውና ጭራዋን ወደ ላይ ያው ቀደም እንዳልኩ እግሯና እግሯ ወዛና እዚህ ያስሬ ጭራዋን ወደ ላይ ያስሬ እያለው ቀበቶዬን ስለፈታሁት ሱሬ ወለቀ። በዚያች ቅጽበት ይገርማል፣ በዚያች ቅጽበት ሚስቴ ከእናቷ ጋር ወደ ግቢው ገባች።